የዓለም ቁስል መፈወስ እስኪያቅተው ድረስ ዓለም ላይ አሁን ዓለም በቁስል ተመትታለች ከሚባሉት ርዕሱን አንዱን መርጬ አቀርብላችኋለሁ። ዓለም ለምንድነው በቁስል የተመታችው? መድኃኒት የላትም ወይ ሲባል አዎ የሚል መልስ ተመልሷል። ይሄ ደግሞ የሆነበት በስስት በስግብግብነት ለጋስነትን በመሸጥ ነው ማለት ነው። ሁለተኛው ደግሞ መተሳሰብን በመርሳት መረሳሳትን በማስታወስ ነው። ሶስተኛው ደግሞ ተሳዳቢ በተሰዳቢ መሃል መቀመጡ ነው። አራተኛው ደግሞ ኔጌቲቭ እና ፖዚቲቭ ሰዎች አብረው መቀመጣቸው ነው። ኔጌቲቭ እና ፖዚቲቭ ሰዎች ስንል ደግሞ ነጭና ጥቁር አብሮ መስማማት እንደማይችለው ሁሉ ኔጌቲቭ እና ፖዚቲቭ ሰዎች አብረው መቀመጥ ሲችሉ ነው። ይህም ማለት ውሸትና እውነት አብረው መጽናት እንደማይችሉ ሁሉ ከእነዚህ መካከል ኔጌቲቭ እና ፖዚቲቭ ልክ እንደነዚህ ይሆናሉ ማለት ነው። ይህን ደግሞ የሚያመጣው ኔጌቲቭ እና ፖዚቲቭ የሚሉትን ሀሳቦች ጥቅልል አድርገው የሚያመጧቸው ደግሞ ለኔ ስለኔ በኔ ይሁን የሚሉ የእምነት ማጣትና የአእምሮ መንሸራተት ናቸው ማለት ነው። እና በሆዳምና በስግብግብነት የሚመጡ ነገሮች ናቸው። ይህም ሆዳምና ስግብግብነት ደግሞ ተወቃሽ የሚያደርግ ይሆናል። ተወቃሽና ወቃሽ የሚሉ ርዕሶችን ያመጣል። ወይንም ረጋሚና ተረጋሚ ብለን የምናስባቸውን ያመጣል። ይሄ ደግሞ ምንን ያስከትላል? ምስጋናን ማጣትን ያስከትላል። በምስጋና እንድንደክም ያደርጋል። ውጤታችን ዝቅ እያለ ውድቀታችን ከፍ በማለቱ ማለት ነው። እና ምክንያታዊነትን በማርዘማችን ይሄ አንዱ ሽንፈትን የምንከናነብበት መንገድ ነው ማለት ነው። ከዚህ በተጨማሪ ደግሞ በኃጢአትና በጽድቅ መካከል ያለው ርቀት ነው። እቻለም ቁስሏን የተመታችው ወይንም በቁስል አረንቋ የተዋጠችው በኃጢአት መካከል መኖሯ ነው። ወደ ጽድቅ መሄድ ብትችል ከቁስሏ ይደርቅላት ነበረ። ቁስሏ ከመድረቁ በላይ ደግሞ ንጹህ ገላዋ ታይቶ በዓለም ትኖር ነበር ማለት ነው። አሁን ዓለም ቁስል ላይ ናት። ምን እናድርግ ወገን?